ሰላም እንዴት ናችሁ? ውድ የቻናላችን ተከታታይ እንደምን አላችኋለን? ዛሬ ከዚህ በመቀጠል እንደሚታወቀው በቲክቶክ የአማርኛን ባሉበት በቤት ሆነው በቀላሉ እያስተማር እንገኛለን። አሁን ደግሞ ዛሬ ሳይሆንላችሁ በዚህ በሀና በለ ከዚህ በፊት የሀና ለን ሌሎችም ጨምረን ልከንላችኋል። አሁን ደግሞ ይመጣላችሁ በሀ እስከ መጨረሻው እና በለ በእነዚህ በሁለቱ ቃላትን መመስረት አምጥተንላችኋል። ለቻናላችን አዲስ ከሆናችሁ ላይክ እና ሼር እያደረጋችሁ ለሰው እንዲደርስ ላልተማሩ ወይም በሆነ አጋጣሚ ባለፈም እንዳልነው እድሉን ያላገኙ ካሉ አማርኛ በኦንላይን በኢሞ በዋትሳፕ በቴሌግራም በሌሎችም አማራጭ እያስተማርን እንገኛለን። በዛው ባሉበት ሆነው ነው። ስለዚህ ይሄን ይደርሳቸው ሼር እያደረጋችሁ ከዚህ በመቀጠል አብረን እናያቸዋለን። ከዚህ ጋር ለምሳሌ ከላይ ይሄ የመጀመሪያው የምታዩት ሀ ነው። ሀ ሁ ሂ ሃ ሄ ህ ሆ ይሆናሉ። ይሄንን ባለፈ አሳይተናል። አሁን ለማሳየት የፈለግነው ምንድነው? በእነዚህ ፊደላት ምንድነው ቃላትን መመስረት የሚለውን ነው ለማሳየት የመጣነው። ስለዚህ በእነዚህ በእያንዳንዱ ፊደላት ቃላቶቹን እንመሰርታለን ማለት ነው። ለምሳሌ ከዚህ ጋር ሀ በሚለው እዚህ ጋር ሀ አለ። በዚህ በሀ ምንድነው ቃላት ስንሰራ ለምሳሌ ሀ በሚለው እንደምታዩት ከዚህ ጋር ምን አለ? ሀ በሚለው እዚህ ጋር ሀብት የሚል እናገኛለን ማለት ነው። ስለዚህ ሀ በሚለው ፊደል እዚህ ጋር እንደምታዩት ሀብት የሚል ቃላት ተሰራን ነው። ከዚህ ቀጥሎ ሁ በሚለው ደግሞ ሁለተኛው ፊደል አሁንም ቃላት ስራለን። ሁ በሚለው ሁለት የሚል ቃል እናገኛለን። ሌሎችም አሉ። ሂ በሚለው ሂሳብ የሚል ቃል እናገኛለን። ሀ በሚለው አራተኛዋ ሀ ነች። ከመጀመሪያው ከዚህ ጋር ተመሳሳይ ናቸው። በድምጽ ግን በቅርጽ ይለያሉ። ስለዚህ ሀ በሚለው ሀብት የሚል ቃል እንሰራለን። ይቺ ሄ ነች። እንደምታዩት ሄ ነች። ቀለበት አምስተኛዋ ፊደል ነች። ሄ በሚለው ሂደው የሚል ቃል እናገኛለን ማለት ነው። ሌላው እዚህ ቀጥለን የምናገኘው ይሄ ህ ነው። ስድስተኛው ፊደል ነው። በዚህ ህ በሚለው ፊደል ህግ የሚል ቃላትን እንሰራለን። የመጨረሻው ይሄ ሆ ነው ወይም ሰባተኛው የምንለው ነው። በዚህ በሰባተኛው ሆ ሁነው የሚል ቃላትን እናገኛለን ማለት ነው። ሌላው ከዚህ በመቀጠል ደግሞ የምናየው ምንድነው? እዚህ ጋር ሁለተኛው ለ ነው። ለ ሉ ሊ ላ ሌ ል ሎ ይሆናል። አሁንም ልክ እንደ ላይኛው በእነዚህ በእያንዳንዳቸው ምንድነው ቃላት እንመሰርታለን ማለት ነው። በእያንዳንዱ በሰባቶቹም እንመሰርታለን። ለምሳሌ ከዚህ ጋር ለ በሚለው ለውጥ ይቺን ለምሳሌ ጥ ከዚህ ጋር አለች። እሺ እዚህ ጋር ታች ወርዳ ነው ለውጥ የሚል ቃላት እናገኛለን። በሁለተኛው ፊደል ሉ በሚለው ከዚህ ጋር ሉል የሚል ቃል እናገኛለን ማለት ነው። ሌሎችም አሉ። ሊ በቺ ሶስተኛዋ ሊ ነች። እዛ ሊሆን የሚል ቃል እንመሰርታለን። አራተኛዋ ይቺ ላ ናት። እንደምታዩት እግሯ ወደ ግራ ያለው አጭር ነው። ላለው የሚል ቃላትን እንመሰርታለን ማለት ነው። ይቺ አምስተኛዋ ቀለበት አላት። እዛ ሌላው የሚል አሁንም ቃል እንመሰርታለን። ከዛ እዚህ ጋር ል በሚለው ምንድነው ልጅ የሚል ቃል እንመሰርታለን። ሎ በሚለው ሎተሪ የሚል ቃል እንመሰርታለን ማለት ነው። ስለዚህ በዚህ መሰረት እነዚህ ቃላትን እንመሰርታለን። ለምሳሌ ቃሎቹን ለማንበብ በተለይ ማንበብ ላይ ያላችሁ ካላችሁ ለምሳሌ ይሄው ሀብት ይላል። ሁለት ሂሳብ ሀብት ሄደው ህግ ሆነ የሚል ቃላትን እናገኛለን። ምን ይኸው ሀብት ሁለት ያለ ሂሳብ አለ። ከዚህ ጋርም ሀብት ከዚያ ተመሳሳይ ነው። ሄደው የሚል እዚህ ጋር እናገኛለን። ሌላው ህግ ከዚህ ጋር አላችሁ። ሌላው ሁነው እናገኛለን። ለምሳሌ በለ ደግሞ የሰራነው ለውጥ እዚህ ጋር ለውጥ የሚል አለ። ይኸው ሁለት የመጀመሪያው እዚህ ጋር ሉ ነች። ከዛ ሉል ይሆናል ሲነበብ። ይሄ ሊ እዛ ሆ ከዛ ሆ ን ነው ሲነበብ ሊሆን የሚል ይሆናል። ከዚህ ጋር ደግሞ ላ ከዛ ለ ከዛ ሁ ላለው የሚል ቃል እናገኛለን። ከዛ ሌ ከዛ ላ ከዛ ሁ ሌላው እንላለን። ከዛ ሌ አለ ከዛ ጂ አለ ልጅ የሚል ቃል እናገኛለን። ከዚህ ጋር ደግሞ ምነው የመጀመሪያው ሎ ነው። ቀጥሎ ያለው ተ ነው። ቀጥሎ ያለው ሬ ነው። ሎተሪ የሚል ቃል እናገኛለን ማለት ነው። እናመሰግናለን።